ፓርኮች አሉ። ሁለት ናሽናል ፓርኮች አሉ። አዋሽ ናሽናል ፓርክ እና ያሰቦት ናሽናል ፓርክ። እነዚህ ሁለቱ ፓርኮች ኢትዮጵያ ውስጥ በጣም ረጅም ጊዜ የቆዩ ፓርኮች እና ሰፊ መሬት ያላቸው ፓርኮች ናቸው። ብዙ ቫራይቲ ዋይልድ አኒማል አላቸው። በእኛ አያያዝ ምክንያት ተዳክመዋል እና ከደቡብ አፍሪካ በፓርክ ላይ የሚሰሩ ሙያተኞች መጥተው ሁለቱን አዩ። ሰሜን ተራሮችን አላዩ፣ ጨበራ ጩርጩራን አላዩም፣ ዞን በሰልፍ የሚሄድበትን አላዩ፣ ባሌን አላዩ። በጣም ብዙ ቦታ ታውቃላችሁ፣ ጋምቤላ፣ ቤኒሻንጉል ብትሄዱ በጣም ብዙ ቦታ ሰፋፊ ፓርኮችና ዋይልድ አኒማልስ አሉ ኢትዮጵያ ውስጥ አላዩ። ይሄኛውን ብቻ ካዩ በኋላ ትናንት ሪፖርት ሲያደርጉልኝ ይሄ ሀገር በጣም ትልቅ ፖቴንሻል አለው፣ ግን ባለቤት የለውም አሉ። ባለቤት የለውም። እኛ ያን ሁሉ ሳፋሪ የምንጠራው የእናንተን ያክል ፖቴንሻል ኖሮ አይደለም። አዋሽን አሰቦትን አጥር በማጠር ብቻ በጣም በርካታ የሸሹ የጠፉ አኒማሎች እንዲቆዩ ማድረግና ትንሽ ሪዞርት ሰርታችሁ ከፍተኛ የቱሪስት አቅም መፍጠር ትችላላችሁ። እኔ በራሴ የገጠመኝ አንድ ጊዜ የሆኑ የውጭ እንግዶች መጥተው አዋሽ ፓርክ ኢንቨስት እንዲያደርጉ ፍላጎት ስለነበረኝ አብሬያቸው አዋሽ ፓርክ ሄዳለሁ። እነሱ ከፓርኩም ከሁኔታውን በላይ በአዋሽ ፓርክ የሞላው አኬዥያ ዛፍ በጣም ይገርማቸዋል። ምንም አይነት የንብ ቀፎ እንኳን አናይም እዚህ። ከአኬዥያ ዛፍ የሚገኘው ማር ከብዙዎቹ ማር የተሻለ በጣም ተፈላጊ ማር ነው። ይሄ ሁሉ ዛፍ እያለ ለምንድን ነው የንብ ቀፎ ማዘረጉት? ልክ እንደ አበባ አኬዥያም የሚቀሰምና ጥሩ ማር የሚወጣው ነው ብለው ከዛ በኋላ ሞክረነዋል ያንን ስራና የማታውቃቸውን ነገሮችም ለመማር እድል ይሰጣል። ትንሽ ቀለል ያለ ምሳሌ ለመስጠት እኔ የገጠመኝን ልንገራችሁ። እዚህ አዋሽ አካባቢ አንድ ፕሮጀክት የሚሰራ ነበረን። አንዳንዶች አይተውታል። ይህ ቦታ የነበረው ፕሮጀክት ትንሽ ሞቃት ቦታ ስለሆነ ግሪን ብዙ የለውም ሰፈሩ እና ቤቱ ከተገነባ በኋላ ያምራል፣ ግን አንዳንዱን ቦታ ለመደበቅ ይሄ ቀይ ሬዳሽ አሸዋዎች ተደርጎበታል። በጣም ሰፊ ቦታ ነው። ሁሉ ጋር አስፓልት አይደረግም፣ ሁሉ ጋር ኮብልስቶን አይደረግም። ሬዳሽ ተደርጓል እና ስትሄዱበትም ይጮሃል። ታውቃላችሁ፣ ሬዳሽ ሸዋ ይላል። ስታዩትም ከፀሐይ ጋር ትንሽ ይረብሻል። እዚያ ቦታ ደግሞ ግሪን ለማድረግ ውሃም የለም፣ አይመችም። እና አንድ ቀን እዛ አድረን ጠዋት ላይ ተነስቼ ለስፖርት ተነስቼ ከዛ ትንሽ ወጣ ብዬ ስሮጥ ከግቢው ራቅ እያልኩ ሲሄድ የመተሐራ ጨዋማ ውሃ አለ እዛ አካባቢ። በዚያኛው ሳይድ ምሮጥበት ቦታ ላይ ግሪን ነገር አየሁኝ። ምንድነው ብዬ ገባ ብዬ ለማየት ሞከርኩ። እዚያ ጨዋማ ውሃ ጋር የሚበቅል የዛ አካባቢ ሳር አለ። አሁን የአዲስ አበባን ሳር የአዳማን ሳር ከወሰድክ አይሆንም እዛ ቦታ፣ ግን የሆነ ዝርያ አለ ተቋቁሞ እዛ የበቀለ እና ድንገት በራብኝ። ተመልሼ የጂ ልጆች ወሰድኳቸውና ሳምፕል ወስደን ግቢያችን ውስጥ እንትከል ተባብለን ተከል። ያን ያያችሁ ሚኒስትሮች፣ ዴታዎች አሁን እዛ ቦታ ያለውን ሳርና ግሪን ብታዩት በፍጹም ሊታሰብ አይችልም። ቀንና ማታ ነው፣ ኮምፕሊት ዲፍረንት ነው። ግን ነገርየው እዛው አለ። እዛ አንድ አመት ሙሉ ስራው ሲሰራ እዛ እየዋሉ እዛ እያደሩ ብዙ የመከሩ ሰዎች አላሰቡትም። አጠገባቸው እኮ አለ። ተፈጥሮን ድንገት ማየት ስትጀምር እንዴት አድርገህ እንደምታስተሳስር ሐሳብ ይመጣልሃል። አሁን በጣም ውብ ሆኗል። ይሄን ማነሳው ለምንድን ነው? ለምሳሌ ሐይቅ ጋር ፕሮጀክት ካለን ወሎ ውስጥ ባህር ዳር እኮ አንድ የሚያምር ዛፍ አለ ከዛ ላምጣ አትበል። ሐይቅ አካባቢ የሐይቅን ኢንቫይሮንመንት ተቋቁሞ ያደገ ኢንዲጂነስ ዝርያዎች ካሉ አንድ የሐይቅን አልቲቲዩድ የሙቀት ቴምፕሬቸር ወስደ በዚያ ልክ የሚበቅሉ ደግሞ ካሉ ወንጪ የሚበቅል ነገር አዋሽ አይበቅልም። ወንጪ ላይ ነው
አዋሽ ታች ነው። ወንጪ ቀዝቃዛ ነው፣ አዋሽ ሞቃታማ ነው። ይሄን ነገር እያየን ብንሄድ የምናስበውን ውበት ለማምጣት ያግዛል። ተፈጥሮን ማየትና ከዚያ ኢማጂን ማድረግ። ኢማጂን ያደረገ ሰው ሁሉ ሪያላይዝ ያደርጋል ማለት አይደለም። ኢማጂን አድርገህ አንተ ሪያላይዝ ላታደርገው ትችላለህ።